እንሰማለን ግን አንፈርድም። እንደልባችን ሄደን እናገለግል ነው የሚል እያዘንኩ ነው። ይሄ ነው በእውነት እኔ ቀርቡኛል አልኩ። ጥሩ ስራ ይዛችኋል። አሁንም ስራውን ታሰራችሁ። መልካም ተመኝታችኋል። መልካም ትስጣችሁ። ልጃችን ብንያም ለብዙ ሰዎች አሪያና 50 የሚሆን ሰው ነው። ለባለ ጸጋ መንግስተ ሰማያት መግባት ጭንቅ ሆነበት አለኝ ጌታችን ኢየሱስ ክርስቶስ። እነኛ የተባሉት እንደነሱ ያሉትን አይደለም እያላቸው የቋጠሩትን እያላቸው የደበቁትን ነው። አካውንቱ ጨንቆት በወለድ በአራጣ የሚያበድሩትን እነሱን ለነቀፈው ጌታችን ኢየሱስ ክርስቶስ እንጂ እንደዚህ ያለው ማቀዱሱን እንዴት ና አንተ እርግጠኛ ነኝ መጠጡን እየጋበዘ ያለው መቼም ባለሀብት ነው። ጸድቃል ገብታል። ክብር ለኢየሱስ ይሁን። እንደ ራሳችን እንደ ልባችን እያወራን ከዛ ሰማይ እንገባለን። ከባድ እኮ ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያደረገ እንግዲህ ምንም ማድረግ አይቻልም። እና ያለን ገና ብዙ ሰላም ብለናል። የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያደረገ እንግዲህ ምንም ማድረግ አይቻልም። ላይክ ማድረጋችሁን እንዳትረሱ፣ ሰብስክራይብ አድርጉ። ወዳችኋለሁ። ገና ብዙ እንሰማለን። ስሙ የነንም ጉድ። ጴንጤዎች ግን በጣም ታሳዝናላችሁ። ይሄን የመሰለ ምሁር ማጣት ከባድ ህመም ነው። አሁን አይኖችን ከሱ ላይ ያዝ። አይኖቼን ቸርች ላይ ነው ማደርገው። አይኖቼን ከቸርች ኦኬ እኔ የሮሜ ቤተክርስቲያን አባል ነኝ። አሃ አይሁዳዊ ነህ? አይደለሁም። ሮሜ አይሁዳዊ እንዳልሆነች እንኳን አላወቅም። ጁዲ ነህ? አቤት እውቀት፣ አቤት እውቀት ሞልቶ ይፈሳል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰው ለጥቅማ ጥቅም በሄደበት ቦታ የጴንጤን ስም ለማጠልሸት ወደ ላይ ወደ ታች ይወርዳል። ማንነቱ ደግሞ እንደዚህ በቆይታ እየተገለጠ ይሄዳል። ምንም ማድረግ አይቻልም። አዳኝ ግን ኢየሱስ ነው። ክብር ለኢየሱስ ይሁን። ብቻውን ሕይወት ይሰጣል። ሰማንንም እናንተ ይሁን። ዛሬ በቀን 17 11ኛው ወር 2015 እግዚአብሔር አምላክ ስለ ሀገሬ ስለ ኢትዮጵያ የሰጠኝን መልእክት ይዤላችሁ መጥቻለሁ። ስለ ጠቅላይ ሚኒስትር ስለ አብይ አህመድ እግዚአብሔር ለዚህ ሲል ተናገረ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያውያን ከኢትዮጵያውያን ሕዝብ ቁጣ የተነሳ እግዚአብሔር እኔ አነሳዋለሁ አለ። እግዚአብሔርን ጠየቅ። አብይን መቼ ነው የምታነሳው ስለው እግዚአብሔርን ጠይቄው እግዚአብሔርም እንደዚህ አለ። 2017 በአዲሱ ዓመት በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው የምታስቀምጠው እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ አለ። እግዚአብሔር እኔ አውቃለሁ እኔ የማስቀምጠውን እኔ አስቀምጣለሁ አለ። 2017 በአዲሱ ዓመት በአብይ ቦታ ሌላ መሪ አስቀምጣለሁ እግዚአብሔር ሲለኝ ማንን ነው የምታስቀምጠው እግዚአብሔርን ስለው እግዚአብሔርን ስጠይቀው እግዚአብሔር እንደዚህ አለ። እግዚአብሔር እኔ አውቃለሁ እኔ የማስቀምጠውን እኔ አስቀምጣለሁ። እግዚአብሔር የተመሰገነ ይሁን። 18 ደርሰናል። እንግዲህ ይሄንን ኤአይ ነው ብለን ማለፍ ነው። ሰው አይደለም የተቀነባበረ ነገር ነው ብለን ማለፍ ነው እንጂ ጉድ ነው። ጉድ እኮ ነው። ይሄ ደስ የሚል ዜና ነው። ከፍ እያለ ነው። እድገቱ እየጨመረ ነው። ሲጀምሩ በህዝብ ላይ ነበር። አሁን በመንግስት ደረጃ ተጀምሯል ማጭበርበር። ምዕመናንን ማታለል ቀላል ነው። በግለሰብ ደረጃ ቀላል ነው። አይ ማጭበርበር በዚህ መቆም የለበትም። በመንግስት ደረጃ ማሳደግ አለብን። ተጀመረ ይሁን። ክብር ለኢየሱስ ይሁን። ከእንደዚህ አይነት ሰዎች ተጠንቀቁ። ምንም ማድረግ አይቻልም፣ ግን ኢየሱስ ብቻውን ያድናል። ስሙ አይደለም። እኔ ብዙ ጊዜ ሰዎች ይጠይቁኛል። አንዳንድ ወጣቶች ከተጋቡ 3 ዓመት ይሆናቸዋል። የ26 እና የ30 ዓመት ወጣቶች ከተጋባን 3 ዓመታችን ነው። ፓስተር ዳዊትና ልጅም ቢያለን ጸልይልን እስቲ ምን እንደምናደርግ አናውቅም። ብዙ ምርመራ አድርገናል ምናምን አይደል እንዴ። እኔ ሳቄ ይመጣና በጣም ነው የምደነቀው። ከዛ እንግዲህ 26 ዓመቷ አይደለ የልጅቷ 26 ላይ ስንት ሲጨመር ነው 90 የሚሆነው? 64። በቃ ለመውለድ ገና 64 ዓመት ይቀርሻል። ለምን መሰላችሁ? የኛ የመውለጃ እንትን 90 ነው፣ የሆስፒታል ነው 55። አረ ግዴላችሁም። አረ ጌታ ምስክር፣ ሆስፒታል ነው 55 እንጂ ሆስፒታል 55። እዚህ ደስ የሚል ቆንጆ መልእክት። ብዙ ነገሮቻችንን መውሰድ ያለብን ከእግዚአብሔር ቃል ነው እንጂ ከዓለም አይደለም። ማለት እውነት ነው፣ ሳይንሱ የሚናገረው ነገር እንቀበላለን፣ ግን የእግዚአብሔር ቃል የሚናገረው ነገር ይበልጣል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ያድናል፣ ብቻውን ሕይወት ይሰጣል። ሉሊት እኔ እንኳን ምግብ አይደለም የሞባይል ካርድ እንኳን ስገዛ
ኤርታይም እንዲበረከትልኝ እጸልያለሁ። እኔም ቅርብ ጊዜ ምን እንዳደረኩ ልንገርሽ፣ ለምስክርነት እንዲሆነ እሱ ያልሞተች ሰው አለች እና ቅርብ ጊዜ አንድ ፓስታ ገዛውና ጸለይኩበት። ይሄ ፓስታ ይበረከት ብዬ ጸለይኩኝ፣ ሰጠኋት። ያንን ፓስታ ይሄው ለምስክርነት ያልሞተች ሰው አለች። ከዛ በኋላ ያንን ፓስታ 7 ጊዜ ቀቅለን የበላነው። እውነት ውሸት አይደለም። አንተ ደስ እንዲል ነው እንደሱ ያልኩ 7 ነው የገዛሁት። እግዚአብሔር ይገስጽሽ። ምስክርነቴ እንዳይጸና ከበስተኋላ መስቀል ሆነች። እንደዚህ እውነት የሚናገሩ ሰዎች እየበዙ ቢመጡ ምን አለ? ሐሰት እንደዚህ በአደባባይ ላይ ሄቦላ ላይ አይጨፍርም ነበር። ኢየሱስ ጌታ ነው። ምንም ማድረግ አይቻልም። ብቻውን ይወሰዳል። ሰውየንም እንደምታውቁት ሐዋሳ ነቢያት ተኮትኩቶ የሚያድጉባት ነች። እዚህ ያላችሁ ሰዎች ታውቃላችሁ። ግን ሐዋሳ ውስጥ የነበሩ ብጥብጦች በነበረ ሰዓት አንዱም ነቢይ ቀድሞ አላየም። ያ ሁሉ ከገጠር እስከ ሐዋሳ ከተማ ያለው ነቢይ ጫካ ውስጥ ሁሉ ሲሄድ እኔ የተወሰነ መንገድ በመኪና ሄድን። ከዛ በኋላ መኪና አይገባም፣ በእግር ነው ሄድን። የ4 ሰዓት መንገድ ለአገልግሎት ስንሄድ በምናልፍበት ቤት ሁሉ በደረሰን ቁጥር የሆነች የተጻፈች ነገር አለች። በትንቢት እናገለግላለን፣ የጸሎት ቀን፣ የምን ቀን ተለጥፏል። ሁሉም ነብይ ነው። ባጭሩ ያለፍንበት ሰፈር ሁሉም ሰው ነብይ ነው። ማን ለማን እንደሚጸልይ አላውቅም። እነዛ ሁሉ ነቢያቶች የሀገራቸው ልጅ ሲጨፋጨፍ ቀድሞ አይቶ እንዲህ አይነት ነገር ሊመጣ ነው ተጠንቀቁ ያለ የለም። ምኑን ያለን ማለት ነው። እኛ ስሙና ጉራው አካኪ ዘራፉ መድረክ ላይ ሲሆን ማንም የማይችለን ነቢያት ከተማ ውስጥ የሚመጣ ጥፋት እንኳን አይተን ለማስጠንቀቅ ማንችል ነን። ግርግር በመፍጠር በጩኸት ግን ያው የታወቀናል። እኔ አላስታውስም ሐዋሳ ላይ ያ ግርግር ሲመጣ ሰው ሲተላለቅ ቀድሞ አይቶ አውቆ ሲጸልዩ ከተማው ላይ እንዲህ ነገር ሳይመጣ አይቀርም። ሌሎቹ ደግሞ በየሚዲያው አንዱ ብንሰበስብም ከአቅም በላይ ስለሆነ ዲስክ ማጣበብ ነው እንጂ ያልሟረተ ማናል ያልሟረተ ነብይ ይሄ ዓመት አደገኛ ዓመት ነው ሲሉን ያው ድሮ እንደነበረው ሆኖ ድሮም አደገኛ ነው እንደዛ ሆነ ያልፍ። በብዛት ዩቲዩብ ላይ የሟርት አይነት ብዙ ነበር። ዘንድሮ እንደዚህ አይነት ቁጣ ይመጣል፣ ዘንድሮ እንዲህ የማያወሩት ነገር የለ። ይሄ እኮ እውነት ነው። ብዙ ጊዜ በሰላም እግዚአብሔር አሳልፎናል። እኔ አንዳንዶች ሰምቶ ይሁን ሆን ብሎ ከራሳቸው አምጥቶ የሚናገሩት ነገር ይሁን ግራ ያጋባል። የማይናገሩት ነገር እኮ የለም። ምናልባት ሁላችሁም አልተናገራችሁም ሊሆን ይችላል እንጂ ብዙዎቻችሁ አይታችኋል። ይሄ የሚገርም እኮ ይሄ የማይሟረት ነገር የለም። በየዓመቱ ሟርተኞች አሉ፣ ተነስቶ ይናገራሉ። በመንግስት ላይ በህዝብ ላይ ብዙ ነገር ያወራሉ። ግን እግዚአብሔር ጠብቆን ይሄው እስካሁን አለ። ክብር ለኢየሱስ ይሁን። ይሄ ደስ የሚል መልእክት ነው። ብቻ ስሙ። ይሄን ዓመት መጋቢት ላይ ኢትዮጵያ በቃ ማለቋ ነው ይሉናል። መጋቢት እንኳን ማለቁን ሳናቅ ያልቃል። ያልሟረተ ማርተው አይሆንም። የሆነ ነገር ሲሆን ደግሞ ቀድሞ ሳይሟርቱ ይሆናል። ምንም ሳይሟርቱ የሆነ አደገኛ ነገር ይመጣል። እየሟረቱም ደግሞ ሳይመጣ ያልፋል። ሁሉም በየቤተ እምነቱ እንደዛው በቃ በአራት አቅጣጫ የሚመጣ ጠላት አለ። ኢትዮጵያ ተዘጋጅ ይሉና ዓመቱ ያልቃል። በአራቱም አቅጣጫ ምንም የለም። ሁሉም የሚሟርቱትም አይሆንም። ዝም ብለውም ደግሞ የሆነ ነገር ይሆናል። እንደዚህ ያለን ነው ያለ ነው። የብሉይ ኪዳን ነብዩን በተመለከተ ግን እግዚአብሔር አንዳች ነገር ሊያደርግ ሲል ቀድሞ ይነግረዋል። ይሄ ማለት እግዚአብሔር በዚህ ዘመን የሆነ ነገር ሊመጣ ሲል ምልክት አይሰጥም ማለት አይደለም። እንድንጸልይ ርዕስ አይሰጥም ማለት ነው። እዚህ ቤት ውስጥም ታውቃላችሁ የሚሰጡን ነገሮች ሲኖር እግዚአብሔር ያው እንዲህ አድርገን በጥበብ አድርገነው እንጸልያለን። ዝም ብላችሁ ሲጸልዩ እስቲ ለጠቅላይ ሚኒስትሩ ጸልዩ፣ እስቲ ለሀገሪቱ ጸልዩ ምናምን የትግራይና የኢትዮጵያ ጦርነት ሳይነሳ በፊት ነው እዚህ ቤት የጸለይ ያሳያል። እግዚአብሔር ያመልክታል። ወንድሞችም ያመልክት ነበር። ጦርነቱ ሲቆም እናቅ ነበር። ከመቆሙ በፊት እናቅ ነበር። እንዴት እንደሚቆም ሁሉ እናቅ ነበር። ሰው በዛን ሰዓት ላይ ጦርነቱ ከትግራይ አገር ጋር ከትግራይ ጋር ይቆማል ብሎ ሰው ባላሰበ ሰዓት እኛ እንደሚቆም እናቅ ነበር። ይቆማል፣ ያው በጣም ባልታሰበ ሁኔታ በሰላም ይቆማል። በወቅቱ ያለውን ከዚህ በኋላ ያለውን ደግሞ ያሳየናል። አገሪቱ ወደዛ አይነት እልቂት ከመግባቷ በፊት በጌታ በኢየሱስ ደም የተነከሩ ወፎች ደም የተነከሩ ያን ጊዜ አውርቻለሁ። እጅግ በጣም ብዙ ወፎች ናቸው ደም ተነክረዋል። ደም ተነክረው ይበራሉ።
ወዴት ነው የሚበሩ ትላለህ? ወደ ሰሜን። በቃ ያ ደም መፋሰስ እንዲፈጸም ማለት ነው። ይሄ ልክ እኮ ነው ነገሩ። ከሆነ በኋላ እንደዚህ አይነት ነገር አይቼ ነበር፣ አይሰራም። ተናገር ከመሆኑ በፊት። ይህ ማለት በእውነት ከጌታ ሰምቶ የሚናገሩ ሰዎች የሉም አይደለም። የሆነ ነገር ሊሆን ስል ምክንያት ፈጥሮ የሚናገሩ ሰዎች፣ የሆነ ነገር ሲሆን ደግሞ እኔ እንዲህ ብዬ ነበር እንዲህ ሆኜ ነበር ምንም ያልተናገረው። ክብር ለኢየሱስ ይሁን። ይሄ ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ከሐሰተኞች ተጠንቀቁ። ምን ማድረግ አይቻልም። ስማይንንም ሰው እንኳን በታጠበ ምግብ ብርጭቆ ሳህን መብላት ይወዳል። ጌታ እንዴት ንስሐ ሳልገባ ወደ ምስጋና ለሱ እንደ መስዋዕት ነው የምናቀርብለት። የቸርነቱ፣ የምህረቱ፣ የፍቅሩ፣ የማዳኑ ምላሽ ነው እኛ ለሱ የምንመልስለትና ይሄንን እንደ ምግብ እንደ መስዋዕት ነው እንቆጥረው። ይሄን መስዋዕት ግን ባልታጠበ አንደበት ባልነጻ ህይወት እንዴት ይቀርብለታል? ጸሎት በንስሐ ነው የሚጀመረው። ኢየሱስ ጌታ ነው ሃሌሉያ አሜን በሚል አይደለም። እግዚአብሔር ለምን ተመሰገነ ሳይሆን፣ ስለዚህ ቀድመን ጸሎቶች ሁሉ ጊዜ የሚጀመሩት ከንስሐ ነው። ንስሐ እንገባለን፣ ንስሐ ይገባል። ከዚያ በኋላ እንግዲህ ያው እግዚአብሔር ማመስገን፣ ከዚያ ደግሞ የተያዙ ርዕሶች፣ አጀንዳዎች አንድ በአንድ ሰው ከሰው እንደሚነጋገር ነው የሚነሱትና ይሄንን የአሁኑ ትውልድ ቢያደርገው ጥሩ ነው ከሚልም ሐሳብ ተነስቼ ነው። እግዚአብሔር እድሜና ጤና ሰጥቷቸው በህይወት በትክክል ተፈትኖ ያለፉ ሰዎች እንደዚህ የሚናገሩትን ነገር እንቀበል፣ በትክክለኛው መንገድ እንሄድ። ሰምተናል፣ ይጠቅመናል። በዛ መንገድ ብንሄድ ብዙ ፍሬ እናፈራለን። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።